አለበት ሁላችንም እዚች ደሴት ላይ ብንኖር ባንኖር እንኳን አንድ ቀንም ቢሆን አድረን ብንመለስ። you see that how is beautiful። ይሄ ቦታ የሚገኘው ኖርዌይ ነውና ሰሜናዊ ኖርዌይ ነው የሚገኘው። እዚህ ሰዓት አያስፈልጋችሁ ምክንያቱም ፀሐይ አጠልቅም ማታም ሌሊትም አይታወቅም። ይሄ ቦታም እንዳልኳችሁ ሰሜናዊ ኖርዌይ ውስጥ ነው የሚገኘውና ሳሞሬ ተብሎ ይታወቃል። እቺ ደሴት ላይ ፀሐይ አጠልቅም ስላችሁ ለሁለት ወራት ስፔሻሊ በጋ ፀሐይ በጨራሽ አጠልቅም ማለት ነው። ሰዎች ማታና ቀን አይታወቅም። ስለዚህ ዝም ብሎ ነው ስራ የሚሰሩት። መተኛ ሲፈልጉ ይተኛሉ ማለት ነው። which means they don't need a watch ሰዓት አያስፈልጋቸውም ማለት ነው። እንደፈለጉ ነው ምንሩት ማለት ነው። በጋ ውስጥ ሲሆን ሜይ እና ጁላይ ስፔሻሊ ፀሐይ አጠልቅም እና ክረምት ውስጥ ሲሆን ደግሞ በተቃራኒው ላይክ ረጅም ጊዜ ለሁለት ወራት የሚሆን ወይ ደግሞ ለአንድ ወር ከምናምን የሚሆን ምሽት ይሆናል ማለት ነው። ያኔ ሰዎች ይተኛሉ ማለት ነው። ግን ያኔ ጠብቀው ነው የሚተኙት ወይስ አሁን ቀን እያለ ፀሐይተኛ ብቻ አሮን ነው እንዴት እንደሚተኙ። እና እነዚህ ሰዎች መተዳደሪያቸው ያደረጉት ነገር ምንድነው? ቱሪዝም ነው። ምክንያቱም የቱሪዝም ዴስቲኔሽን ነው ማለት ነው። ቱሪስቶች እዚህ ይመጣሉ ለማየት። ምክንያቱም ቢች አለ፣ አንደኛ ቢች አለ፣ ነጭ የሆነ ቢች ነው ያለው። ሁለተኛ ነገር ደግሞ ቦታው በጣም አስገራሚ የሆነ ቦታ ነው እና ሰላም የሞላበት ቦታ ነው ጋይስ። ሁላችንም እዛ ለመኖር ያብቃን በሉ እስኪ፣ ወይ ደግሞ ሀገራችን ወደዚህ እንቀይር። ይሄ ቦታም ከዚህ የተነሳ ፍሪ ታይም ዞን ተብሎ ይታወቃል ማለት ነው። ስለ ሰዓት አያስጨንቃቸውም። ምሳ ደርሷል፣ ቁርስ ደርሷል፣ ዲነር ደርሷል፣ ምንም አያስጨንቃቸውም። ሲፈልጉ ነው የሚበሉት፣ ሲፈልጉ ነው የሚተኙት ማለት ነው። ምክንያቱም ሙሉ ቀን ፀሐይ ከሆነ ወይ ደግሞ ሌሊቱን ሙሉ ምሽት የሚሆን ከሆነ ስመቻችሁ ነው ነገር የምታደርጉት እንጂ ሰዓት እየከፋፈላችሁ አትጠብቁም ማለት ነው። ላይክ they are free buddy they are free ምንም የሚያስጨንቃቸው ነገር የለም ማለት ነው። ኤኒዌይስ ፎሎ እንዳይረሳ፣ ወዳችኋለሁ።